አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቼ የላችኋለሁ። ምንም ሳልሰራ የሆነ መልእክት ለማስተላለፍ ነው። በተለይ ለመዳም ቅመሞች የሆነ መልእክት ለማስተላለፍ ነው ማለት ነው። ሁሌም ግርም የሚለኝና የምታዝበው ነገር ስለሆነ እስኪ ልጠይቃችሁ ብዬ ነው። ለምንድን ነው እኛ የመዳም ቅመሞች ለራሳችን የማንጠቅመው? ለምንድን ነው ለራሳችን ማንሆነው? ያኔ ሁልጊዜ ነው ያሰብ ይሆንብኛል። በራሳችን ለምንድን ነው ማንረዳዳው ብዬ ሁሌም ራሴን እጠይቃለሁ ማለት ነው። እና ለምንድን ነው በራሳችን ማንረዳዳው? እኛ ያለኛ ማን አለኝ? ለምሳሌ የሆነ ሰው ቢታመም እኛ ቅመሞች ነው የምንረዳው እንጂ ወይ ሌላ ዩቲዩበር ወይም ደግሞ ታዋቂ ሰዎች ወይም ደግሞ ቲክቶከሮች አይደለም የሚረዱት ማለት ነው። እነዛ ሰዎች ለመሰብሰብ ሰበብ ይሆናሉ እንጂ ብር የምናወጣው እኛ ነን። እና ብንታመም በራሳችን የሆነ ሰው ታዋቂ ሰው ይሁን ማንኛውም ሰው ቢታመም ብር የምናወጣው በብዛት እኛ መዳም ቅመሞች ነን። ግን ለራሳችን ለምንድን ነው ማንሆነው ነው እኔ ጥያቄ። ለምንድን ነው በራሳችን ማንረዳዳው? አንድ ሰው ቲክቶክ ከፍቶ ይመጣና አግዞኝ እዩልኝ ይላል። እንግዲህ በብር አይደለም እርዱኝ ያለው ለስራ ነው። የሰራሁትን አበረታቱልኝ፣ የሰራሁትን እንዲታይ ቫይራል እንዲወጣ አድርጉልኝ ብሎ ማንኛውም መዳም ቅመም ትናገራለች ማለት ነው። ግን ሰሚ የላትም። እኛ የምንሮጠው የምንረዳው የቱ ነው? ከነመፈጠራችን የማያውቀን ምንም የማያውቀን ብንታመም 5 ሳንቲም የማይሰጠን ሰው ነው የምንከተለው ማለት ነው። እውነት እኔ ብዙ ጊዜ ግርም ይለኛል። አሁን አንድ መዳም ቅመም ሰው ቤት እየሰራች ፊዳውን እየበላች እየደከማት እንደምንም ብላ አንድ ቪዲዮ ትለቃለች ማለት ነው። ያንን ቪዲዮ ለምንድን ነው ማይታይላት? ወይ 10 ሰው ወይ ደግሞ ከ1000 በታች ሰው ነው የሚያይላት። ያን ሁሉ ስራ ለፍታ ሰው ቤት ሆና ለነገ ይጠቅመኛል ብላ የምትሰራበትን ይሄን ያህል ለፍታ የምትለቀውን ነገ እጠቀምበታለሁ ብላ የምትለፋውበትን የሚያይላት ሰው የለም፣ ቪዲዮ ስትለቅ ማለት ነው። ለምንድን ነው እኛ በራሳችን ማንረዳዳው? ሌላ ዩቲዩበር አሁን እኛ ግር ብለን ሄደን ማለት ነው ምንም የማይጠቅሙን ሰዎች፣ እውነት ምንም የማይጠቅሙን ሰዎች ሄደን ግር ብለን በአንድ ሰከንድ ስንት ሺህ ላይክ እናደርጋለን። በነገራችን ላይ ይሄ ምቀኝነት አይደለም። እኔ ምቀኝነት ሳይሆን የመሰለኝን በቃ ውስጤ ሁሌም የሚመላለስ ነገር ነው። እስኪ ላውጣው ብዬ ነው እንጂ ምቀኝነት አይደለም። ምክንያቱም ማንም ሰው ሰርቶ እንትን ቢል ደስ ይለኛል ቢያገኝ ማለት ነው። እና ከማንም በላይ የምንደክመው የምንለፋው እኛ መዳም ቅመሞች ነን። ከማንም በላይ ግን ኢትዮጵያ ሄደው ምን የመሰለ ቤት ተከራይተው ኢትዮጵያ ያሉ ሰዎች ማለት ነው፣ ኢትዮጵያ ያሉ ዩቲዩበሮች ምን የመሰለ ቤት ተከራይተው መኪና የሚገዙትም ቤት የሚገዙት የሚከራዩትም በነገራችን ላይ በእኛ ነው። ለምን? እኛ ስለምናያላቸው ነው። ምንም ሳይሰሩ ማለት ነው። እንግዲህ ምንም አይሰሩ ቪዲዮ ከመልቀቅ ውጪ። እኛ ግን ሰው ቤት እየተሰቃየን ከስራ ጋር 10 ደቂቃ ወይ 5 ደቂቃ አጣበን የምንሰራትን ቪዲዮ ተደራሽነት የለውም፣ ሰው ጋር አይደርስም፣ ሰው አያየውም ማለት ነው። እውነት ብዙ ጊዜ የሚገርመኝ ነገር ስለሆነ ነው። እነሱ ግን ተኝተው ተነስተው ቪዲዮ ለመጫን ቪዲዮ ለመልቀቅ እንጂ ሌላ የስራ ጫና ምናምን ኖሮባቸው አይደለም ቪዲዮ የሚለቁት ማለት ነው። ግን ከዛም አልፎ በጣም በብዙ ሺህ የሚታይላቸው እነሱ ናቸው። ማን ነው የሚያይላቸው? እኛ መዳም ቅመሞች ነው የምናይላቸው። እኛ ካላየንላቸው እንግዲህ የኢትዮጵያ ሰው ቪዲዮ ሲያይ ብዙም እንትን አይልም አሉ። ውጭ ያለን ሰዎች ስናይ ነው ኢትዮጵያ ሰዎች ቪዲዮ ሲለቁ ብዙ ብር የሚከፈላቸው የውጭ ሰዎች ሲያዩ ነው አሉ። የኢትዮጵያ ሰው ቢያይም ባያይም ችግር የለውም አሉ። ብዙም አይከፍልም አሉ የኢትዮጵያ ሰው ሲያዩ ቪዲዮ። እና
ምን ልላችሁ ፈልጌ ነው፣ ለራሳችሁ እስኪ ሁኑ፣ እራስ በራሳችሁ ቅን ሁኑ። ነገ ብንታመም እኮ የሆነች የመዳን ቅመም ብትታመን እኮ እነዛ የምንደግፋቸው አንደግፋቸው አይደለም፣ እንይላቸው። ሁሉም ሰው እንይለው፣ ችግር የለውም፣ ይሄ ኖርማል ነው። ግን ለምንድነው ሁሉም ሰው እኩል ማናየው? ለምንድነው ሁሉም ሰው እኩል ማይረዳው? ለምን አሁን የሆነች አንድ የመዳን ቅመም ብትታመም ማለት ነው ብር አዋጣ የምታሳክመው የመዳን ቅመም ናት እንጂ ራሷ አዋጣ ነው የምታሳክማት እንጂ ያን እነዛ ዩቲዩበሮች አይደሉም ብር አዋጣው የሚያሳክሙት። እውነት ለመናገር ከነ መፈጠራችሁ ራሱ አያውቁንም እነሱ፣ እኛም እናይላቸዋለን እንጂ ከነ መፈጠራችን አያውቁንም እነሱ። ምን ልሆን ምን ለሆን ዝም ብሎ ኮመንት ላይ ገብተን ወይ የኔ ፍቅር፣ የኔ ጣፋጭ፣ የኔ ያለኝታ፣ የኔ ወንድም፣ የኔ መከታ ምናምን ብዙ ጊዜ የሚገርመኝ ነገር ነው እያልን እነሱን እንትን እንላለን ማለት ነው። እና እኔ እነሱ እንትን አይበሉ አይደለም አይረዱ አይደለም፣ ግን ሁሉም ሰው ለምንድነው እኩል ማይረዳው? የገንዘብ እርዳታ እኮ አይደለም የተባል ነው። አሁን የመዳን ቅመም የሆነ ቪዲዮ ስትለቅ ወይ 5 ደቂቃ ቪዲዮ ስትለቅ ማለት ነው ሮጠን አናየውም። ሮጠን የት ነው የምንሄደው? ያን ረጅሙ ቪዲዮ 40 ደቂቃ ወይ 30 ደቂቃ የተለቀቀው ቪዲዮ ነው የምናየው ሮጠን ማለት ነው እንጂ ያቺ የመዳን ቅመም ከስንት መከራ ከስንት ልፋት በኋላ የለቀችው የ5 ደቂቃ ቪዲዮ የ10 ደቂቃ ቪዲዮ አይደለም እናይላት። እነዛ ምንም የማይጠቅሙት ዩቲዩበሮች 30 ደቂቃ እና 40 ደቂቃ ቪዲዮ ነው የምናየው ተቀምጠን ማለት ነው። እና እስኪ ብልጥ እንሁን፣ ብልጥ እንሁን እስኪ አንዳንዴ እውነት ብልጥ ሁኑ እስኪ። እኛ ራስ በራሳችን እንረዳዳ እስኪ እንረዳዳ፣ እኛው በእኛው እንረዳዳ። ማንም ሳያስፈልገን ማለት ነው። ማንም አያስፈልገንም። ግን እኛ ራስ በራሳችን ከተረዳዳን ገንዘብ ሳናወጣ ለአንዱ ሰው ገንዘብ እንትን ሳንልል ሳንሰጣት ያቺ የመዳን ቅመም በራሷ ሰርታ የምታገኘውን የተቸገረች ሰዓት ያን ገንዘብ አውጥታ ትጠቀማለች ማለት ነው። ምክንያቱም የማንም እርዳታ አትጠይቅም። የገንዘብ እርዳታ አይደለም ግን በምትሰራው ስራ በእያንዳንዱ የምትሰራው ስራ የመዳን ቅመም እናበረታታት። ምክንያቱም አይከፈልበትም፣ የሚከፈልበት ነገር አይደለም፣ ነፃ ነው። የ5 ደቂቃ ከ10 ደቂቃ ቪዲዮ ውጪ የምንለቀው ነገር የለም። እና እንደዚህ ነው የምላችሁ። እኛ ለራሳችን እንሆን። እስከ መቼ ነው የሰው እንትን ሆነን የምንቀረው? እስከ መቼ? እውነት እኔ ብዙ ጊዜ የምታዘበው ነገር ስለሆነ ነው። የራሳችን እንሆን፣ ለራሳችን እንወቅ፣ ለራሳችን ለነገ ይሄን ሁሉ አመት ለፍተን ማለት ነው ሄደን እርፍ የምንልበት እንትን ያስፈልገናል። ይሄን ዩቲዩብ አማራጭ ብዙዎች የመዳን ቅመሞች ዩቲዩብ ከፈት ነው ነገ ሀገር ስገባ ይጠቅመኛል ለአንዳንድ ነገር ይሆነኛል ብለን ነው። እና እንረዳዳና እያንዳንዳችን ጥሩ ደረጃ እንድረስ። የማንንም ወጠጤ እዚህ እንትን እያለን እዛ 40 ደቂቃ 50 ደቂቃ ከመቀመጥ ያቺ 10 ደቂቃ 5 ደቂቃ ቪዲዮ የመዳን ቅመም እንይላት ነው የምለው። ለሁሉም እዩ፣ ችግር የለውም። ግን ሁሉም በአንድ እንትን ብላችሁ እርዱ። እራስ በራሳችን እስኪ እንሁን። አስቡ፣ ወላይ ትንሽ አስቡ እስኪ። እኔ ብዙ ጊዜ አይምሮ የሚከረክረኝ ነገር ነው። አሁን ቲክቶክ ላይ ልብስ የሚያስተዋውቁ ሰዎች ሱቅ ምናምን የከፈቱ ሰዎች ማይላቸው የለም። ዩቲዩብ ከፍተው እዚህ ምግብ እያሳዩ የሆነ ነገር እያሳዩ የሚሰሩ የመዳን ቅመሞች ማይላቸው ሰው የለም። እኛ ሮጠን የት ነው የምናየው? ምንም የማይጠቅሙ ሰዎች፣ ምንም የማይረዱን ሰዎች ነው ሮጠን ሄደን የምናየው ማለት ነው። እና ብዙ ጊዜ የሚገርመኝ ነገር ስለሆነ ነው። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ እና ቀልብ ይስጠን ማለት ነው። አላህ ያበርታን በምንሰራው ነገር ማለት ነው። እና እንወዳችኋለሁ ማሮቼ፣ አመሰግናለሁ። እና ለራሳችን እንሁን ነው የምለው። ቻው ቻው።